ኢቢኤስ ቴሌቪዥን ስርጭቱን አቁሟል። ውጥረቱ ከፍተኛ ነው። በፌዴራል ፖሊስና ደህንነት ከበባ ተደርጓል። የብርቱካን ተመስገን የግፍ በደል ታሪክ በኢቢኤስ ቲቪ ለህዝብ ይፋ መሆኑን ተከትሎ በስልጣን ላይ የሚገኘው የአገዛዝ ስርዓት ከፍተኛ ውጥረት ላይ ይገኛል። ብርቱካን ተመስገን በአዲስ አበባ ፌዴራል ፖሊስ ቢሮ በእስር ላይ ትገኛለች። የኢቢኤስ ቴሌቪዥን የፕሮግራሙ ዳይሬክተር ታሪኩ ኃይሌ፣ ረዳት አዘጋጅ ህሊና እንዲሁም ቪዲዮ ኤዲተሩ ሀብታሙ በፌዴራል ፖሊስ በቅድሚያ ታፍነው ተወስደው ከታሰሩ በኋላ ሌሎች ባለሙያዎች ከፕሮግራሙ ቀረጻ ጋር በተገናኘ ሙያዊ ስራቸው ያከናወኑ የቢሮ ሰራተኞች ተለይተው በፖሊስ መኪና ውስጥ እንዲገቡ ተደርጎ በግቢው ውስጥ ታግተው ይገኛሉ። ዛሬ ከጠዋቱ ጀምሮ ወደ ኢቢኤስ ቢሮና ቅጥር ግቢ ወደ ውስጥ መግባት የሚቻል ሲሆን መውጣት ግን ክልከላ ተደርጎ ቆይቶ ከሰዓት በኋላ በግቢ ውስጥ የነበሩ ሰራተኞች በሙሉ እንዲወጡ ተደርጎ በፌዴራል ፖሊስና ደህንነት የኢቢኤስ ቅጥር ግቢ በከፍተኛ ሁኔታ ከበባና ጥበቃ ውስጥ ላይ ይገኛል። የኢቢኤስ አዘጋጅ ሉላ ገዙ ታስራለች ተብሎ የሚሰራጨው መረጃ እስካሁን ሰዓት ድረስ ሐሰት ነው። ከዚሁ ጋር በተያያዘ ኢቢኤስ የብርቱካን ተመስገንን ጉዳይ አስመልክቶ ሰጠ የተባለው መግለጫ በተቋሙ በተረጋገጠ የማህበራዊ ትስስር ገጽ እንዲሁም በሚዲያው በግል የሰጠው አንዳችን መግለጫ እንደሌለ ለማወቅ ተችሏል። ይህ በእንዲህ እንዳለ የኢቢኤስ ቴሌቪዥን በዛሬው ዕለት ሶስቱም ቻናሎቹ በኢትዮ ሰዓት ላይ ስርጭት አቁሟል። የስርጭቱን መቋረጥ ከላይ በተገለጸው ጉዳይ ይሁን ወይም በሌላ በግልጽ እስካሁን የታወቀ ነገር የለም። ኢቢኤስ የሻዕቢያ ሚዲያ ነው እያልክ ባለቤቶችን ስታጨናንቅና ስታስፈራራ ከቆየ በኋላ ኢቢኤስ እንዲህ ያለ የሚል መረጃ ማሰራጨት አብረው አይሄድም። ሚዲያው መረጃውን በነፃነት እንዲያጣራ እንኳን እድል አልተሰጠውም። ወረራ ነው የተፈጸመበት። በሕግ ቋንቋ በጫና ውስጥ ያለ ግለሰብ ወይም ድርጅት የሚሰጠው ቃል ተቀባይነት የለውም። ነገ ብርቱካንን በተመሳሳይ ሁኔታ ቃሏን እንድትሰጥ ሊደረግ ይችላል። ብልጽግና ፌክ ነው፣ መሪውን ፌክ ነገር ይወዳል። አሁን ዛሬ ጌታቸው ሞኙን ከስልጣን አውርዶ የራሱን ሰው ለመሾም መርጦ ካዘጋጀ በኋላ ህዝቡን መሪ የሚሆን ሰው ጠቁሙ የሚል ማስታወቂያ ለቋል። ነገ ፓርላማ ላይ ወጥቶ ደግሞ በህዝብ ጥቆማ መሪ መርጠን ሰጠን ሲል ትሰሙታላችሁ። እና ሁሉም ነገር የይምሰል ፌክ ሲሆን ያስጠላል። የኢትዮጵያ ህዝብ የሚመራው እውነት መናገር ቀርቶ ተናበው መዋሸት እንኳን በማይችሉ መሪዎች ነው ይላል ጋዜጠኛ ፋሲል ያለም። ወንጀል የባህር እንጂ የብሔር ጉዳይ አይደለም። ጉዳዩ የማን ብሔር ላይ ወንጀል ተፈጸመ አይደለም። የሚያሳስበኝና ልናገር የሚያሰኘኝ የወንጀል ፈጻሚው የብሔር ምንነት አይደለም። ምክንያቱም የዘግናኝ ወንጀል ፈጻሚው ምክንያት ብሔሩ ሳይሆን የግል የስነልቦና ህመሙ ከሚያመጣው የግል ባህሪው ስንኩልነት የሚነሳ ብቻ ስለሆነ ነው። የቀረበልኝን እንዳለ የምወጥ ሰው አይደለሁም። በባድመና ሽራሮ ጉዳይ ከኤርትራ ጋር በነበረው ብዙ ወጣቶች ያለቁበት ደም አፋሳሽ ጦርነት ላይ ባድሜ ለኢትዮጵያ እንድትሆን ተወሰነ። ጦርነቱን አሸነፍን ተብሎ ሲጨፈር አደባባይ ወጥቼ ከሚጨፍረው ህዝብ መሃል እኔና ጓደኞቼ ገብተን በህዝብ ደስታ ስሜት ውስጥ በግፊያው ተረጋገጥን። ሆስፒታል ገብተው ከታመሙ ሰዎች ውስጥ አንዷ የነበርኩ ሰው ነኝ። ጠባሳዬ ግርርታን ይጸይፋል። ህመሜ ደግሜ እንዳስተውል ይገፋኛል። እንደ ሴትነቴ በብርቱካን ተመስገን ጉዳይ ልቤ አንብቷል። ባዕድ ነገሮችን ጨምሮ የደፈራ ዘግናኝ ወሬዎችን በየሰፈሩ ስንሰማ ፖሊስ ጋር የማይደርሱ ፍርድ ቤት የማያውቃቸው ዝም በሉ የሚባሉ ሰቅጣጭ ደፈራዎች በእያንዳንዱ የሰፈር ጎረምሶች የህይወት ታሪክ ውስጥ ጀብድ ሆኖ እንደሚወሳላቸው የሚደበቅ ሀቅ እንዳልሆነ ግን የምናውቀው ጉዳይ ነው። ስለ ዛሬዋ ብርቱካን ተመስገን፣ ስለ ትናንቷ የኢህአዴግ ዘመን ብርቱካን አሊ እኩል ባዝነም ጥያቄዎች ግን አሉኝ። ብዙ ጸሐፊዎችና ፖለቲከኞች ጀዋር መሐመድን ጨምሮ የብርቱካንን ጉዳይ ከጠለፉት 17ቱ ልጆች ጋር አያይዘውታል። በወቅቱ አብን ባወጣው ዝርዝር ጽሑፍ ላይ ግን ከ17ቱ ታጋቾች ውስጥ የዚች ልጅ ስም አልነበረም። ኢትዮጵያ ብሮድካስት ሰርቪስ ባደረገው ቃለ መጠይቅ ውስጥ ወንጀሉ መቼና የት ተፈጸመ የሚል ጥያቄ አልቀረበላትም። ቀርቦላት ከነበረና መልሷ ከነበረም ለህዝብ ጆሮ ግን አልደረሰም። የትምህርት ማስረጃዋስ? የሕክምና ማስረጃዎቿስ? ጤና ጣቢያ የነበራት ካርድስ? ሁሉን ባይሆንም ዋና የትምህርትና የሕክምና ማስረጃዎች መልሶ ማግኘት ይቻል ነበር። ለምን አልቀረቡም? ልጇ 2 ዓመት አካባቢ ቢሆን ሆነው የ17ቱ እገታ ወይም ጠለፋ ከተፈጸመ ግን ወደ 5 ዓመት አካባቢ ነው የሚሆነው። ተበዳይ ብርቱካን የዩኒቨርሲቲውን ስም ለመግለጽ ባልቻለችበት ሁኔታ የታጣቂዎችን ብሔር ፈጽሞ ባልጠቀሰችበት ጊዜ ላይ ጉምቱ ፖለቲከኞች ለብሔርና ለታጣቂ የማስተባበያ መልስ የሚሰጡትስ ከምን አንጻር ነው? በደሏን ሰምቶ በሰውነቷና በሴትነቷ በመርዳትና በማገዝ እንዲሁም በደሏን ለህግ አቅርቦ ፍትህ እንድታገኝ በመጣር ፋንታ ንጹህ ብሔር ያለ ይመስል ልክ ጤነኛ ታጣቂ ያለ ይመስል አንዱ ካንዱ የተሻለ ለመምሰል የሚያደርገው መንቧቸር ከዝንጀሮ ቆንጆ ምን ይመራረጡ አያሰኝምን? እስከ መቼስ ነው ለወንጀል እውቅና ሰጥተን የፈጻሚውን ማንነት ብቻ ወደ ሌላኛው ስንገፋ የምንኖረው? መቆሚያችን ወዴት ነው? መቼስ በኛው ሀገር ከነፈሰው ጋር አብሮ መንፈስ እንጂ መጠየቅ ነውር ነው።
የአንድን ሀገር የስልጣኔ ደረጃ፣ የብልጽግናውን ልክ፣ የሞራል ልዕልና ክሽፈቱን፣ የክፋቱን ጥግ፣ የድንቁርናውን ጥልቀት፣ የነውሩን ልኬት፣ የኋላ ቀርነቱንም ሆነ የዘመናዊነቱን ጠርዝ ለማወቅ የዛን ሀገር ሴቶች ኑሮ፣ ነፃነታቸውን፣ የሚሰጣቸውን ክብርና ቦታ መመልከት በቂ ነው ይባላል። በኢቢኤስ መዝናኛ ላይ እንግዳ ሆና የቀረበችውን የቀድሞው የደምቢ ዶሎ ዩኒቨርሲቲ ተማሪና በክልሉ ታጣቂዎች ከዓመታት በፊት ከታገቱት 17 ተማሪዎች መካከል አንዷ የሆነችው እህታችን የደረሰባትን ለመግለጽም ለመስማትም የሚሰካተት ሰቆቃ ማድመጥ የዛሬዋን ኢትዮጵያ ምን ሁኔታ ላይ እንዳለች ለመረዳት ለተቸገሩ ሁሉ የሚረዳ ይመስለኛል። እናንተ በሴቶች መብት ዙሪያ እንሟገታለን ብላችሁ አደባባይ የወጣችሁ በሰዎች መብት ዙሪያ እንሟገታለን የምትሉ ወዴት አላችሁ? ምስጋና ይህንን አሳፋሪ ገበናችንን ፀሐይ ላይ ላወጡት የኢቢኤስ ጋዜጠኞች። ባሳለፍነው ሳምንት በክልሉ ውስጥ 2 አውቶቡስ ሙሉ ሕዝብ ታግተው ተወስደው በነፍስ ወከፍ እስከ 1.5 ሚሊዮን እየተጠየቀባቸው ያሉ ወገኖችስ ዕጣ ፈንታቸው ምን ይሆን በማለት ይጠይቃሉ የሰብአዊ መብት ባለሙያ የሆኑት አቶ ያሬድ ኃይለማርያም። ለምን በዚህ ደረጃ ደነገጡ? የታጋቿ ታሪክ በተለቀቀ ማግስት ከያሉበት ተጠራርተው የያዙትን ሁሉ የሚወረውሩበት ምክንያቶች አሉ። አንደኛ፣ በየቀኑ በርካታ ንጹሃን ይታገታሉ። ነገር ግን በታዋቂ ሚዲያ ደረጃ መረጃው አይወጣም። ማህበራዊ ሚዲያ ላይ ቢወጣ እንኳን ከበርካታ አጀንዳ መሃል ነው። ተዋቸው ይጩሁ ብለው ይተውታል። በዋና ሚዲያዎች ቢነገር እንኳን ባለታሪኮቹ በዚህ ደረጃ ወጥተው የሚያስረዱት አይደለም፣ ያርቋቸዋል። ይህኛው የወጣበት መንገድ የማይከላከሉት ብቻ አይደለም፣ በቀጣይ መሰል ጉዳዮች እንዳይወጡ ተደናግጠው ነው የሚይዙት፣ የሚጨብጡት ያሳጣቸው። ሁለተኛ፣ ባለፉት ዓመታት ያልተፈጸሙ ወንጀሎች የሉም፣ ነገር ግን የተረሱ ነው የሚመስላቸው። በጦርነት ወይም በሌላ ምክንያቶች የማይታወሱ ይመስላቸዋል። ሸፋፍና አልፈናቸዋል ብለው ለሆኖም ቢሆን አንጸጸትም ካሉ በሐሰት ኃላፊነቶችን ለሌላ ከሰጡ በኋላ ፊት ለፊት ወንጀላቸው አፍጥጦ መጣ። የቀበሩት የመሰላቸው እንደዚህ እየፈጠጠ ከመጣ በርካታ የተበላሹ ነገሮች፣ በርካታ ወንጀሎች እንዳሉ ያውቁታል። ይህን ካላስተባበሉ ቀጣዮቹን ሕዝብ ያለ ማቅማማት ይቀበልባቸዋል። ይህን ተጣድፎ ካዳፈኑ ቀጣዩን አደባባይ የሚወጣ ወንጀል ሰው ቢዋሹ አይሰማቸውም። ሚዲያዎችን በዚህ ከቀጠሉ ወንጀላቸውን ይዘከዝካሉ። አጥፋው የመጣው ከዚህ አንጻር ነው። እውነትን እንዳይወጣ መቅጣት ነው። ሶስተኛ፣ አሁን ሌላ ደረጃ ላይ ነን ብለው ያምናሉ። በየስርቻውም በአደባባይም የፈጸሙትን ዘግናኝ ወንጀል አዘናግተው ደሙ ሁሉ አፈር ሸፋፍነው ገዳዮቹ ነጭ ለብሰው በምክክር ኮሚሽንና ወዘተ በኩል በርትተው እየሰሩ ነው። ስለ ሀገር እያወሩ ምንም እንዳላደረጉ ብቻ ሳይሆን ማት በደል እንደተፈጸመባቸው አድርገው ጥያቄዎቻቸውን ቆጥረው ለድግሱ እየተጠባበቁ ነው። ይህ ጉዳይ ያንን ድግስ አበላሽባቸው። በቀጣይ የሚጋለጡት ሌሎች ባልተዘጋጁበት እነሱ የሚደምቁበትን የድግሱን ዳስ የሚያፈርሱ ይሆናሉ። እነሱ ያስቡት ምንም ወንጀል እንዳልተፈጸመ ብቻ ሳይሆን ማት እንደተፈጸመባቸው እየተከራከሩ ቀጣይ ትርክትን ማስቀጠል ሲሆን፣ ይህ ጉዳይ ግን ሲገሉ የሚለብሱትን ደም የተጨማለቀ ካባቸውን ይዞት ብቅ አለም። እጃችን ላይ ደም የለም፣ የእኛ ቁስል ግን አልዳነም ብለው ሌሎች ትኩረት ሳይሰጡት እነሱ በሙሉ አቅም በተዘጋጁበት የምክክር ኮሚሽን ምንጫ ወዘተ ድግስ ዝግጅት ወንጀላቸው እንደገና ብቅ ማለት ለነሱ ከሰበሰቡት አጀንዳ ካሰቡት የቀበሮ ባታዊነት ቀጣይ እቅድ ጋር አይሄድም፣ ይጋጫል። ለዛም ነው ተጠራርተው የመጡት።